ሰላም 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 ቤተሰብ እንዴት ቆያችሁ? ሰላም ናችሁ? እግዚአብሔር አምላክ ይመስገን እኔ ሰላም ነኝ። ዛሬ ትንሽ ለእናንተም ጠቃሚ ይሆናል፣ ለእኔም ደግሞ በማስበው ላይ የእናንተ መልካም ሀሳባችሁን ስትገልጹልኝ ተመሳሳይ ከሆነ ማጠንከሪያ ይሆናል ብዬ ያሰብኩትን ቪዲዮ ይዤላችሁ መጣሁ እና ያ ምንድን ነው ብትሉኝ አገር ገብታችሁ ምን ልስራ፣ እንዴት መኖር እችላለሁ፣ በንግድም ዙሪያ ቢሆን እንዴት ውጤታማ ትርፋማ መሆን እችላለሁ፣ እንዴት ልኖር ብላችሁ ግራ ለምትጋቡ፣ ከዚህም ደግሞ እንደኔ ለመግባት ሀሳብ ያላችሁ ገብቼ ምን አደርጋለሁ፣ በያዝኩት ሳንቲም ምን ብንቀሳቀስ ነው ውጤታማ የሆነው፣ ካሁን በኋላ ስደት ይብቃኝ አልመለስም ብላችሁ ለምናስበው ለሁላችንም ትንሽ ጠቀሜታ ይኖራል ብዬ ያሰብኩትን ሀሳብ ይዤ ነው መጣሁት እና ያ ምንድን ነው? እስኪ እንደየ ሀሳባችን ያዝነውን ይዘን እንግባና እንደራጅ። ቀድሞ የገባም አሁን ለመግባት የሚያስብም ከዚህ በኋላም ትንሽ ቆይቶም ለመግባት ሀሳብ ያለ ነው። ሁላችንም ተሰባስበን እኛ በእኛው ተረዳርተን እስኪ በየአካባቢያችን፣ በየቀበሌያችን፣ በየወረዳችን ተሰባስበን እንደራጅ። እውነቴን ነው የምላችሁ ጌቶች፣ በእውነት እንደራጅ። ከተደራጀን እኛ ከተተሳሰብን የማይሆን አንዳችም ነገር የለም። ተሰባስበን እንደራጅና መንግስትን የሆነ ድጋፍ እንጠይቅ። ገንዘብ ቢሆን ምናልባት ገንዘብ ደረጃ እንኳን ባይሆን ጥሩ ነው። መስሪያ ቦታ ለምንሰራበት ነገር ፍቃድ መስሪያ ቦታ ይህንን መንግስትን ጠይቀን እስኪ እንስራ። ንግድም ሆነ በቃ ተደራጅተን የሆነ ነገር ይሄ ነገር ውጤታማ ያደርገናል፣ ካሁን በኋላ ስደት ይብቃን፣ አናስብ ስደትን ብለን ጠንክረን ከተነሳን ማይሆን ነገር የለም፣ ማይሰራ ነገር የለም። በመጀመሪያ እግዚአብሔር አምላክ ሀገራችን ሰላም ያደርግልን፣ ህዝባችን ሰላም አንድነት ያውጅልን። እግዚአብሔር በራሱ ፍቃድ ከመንግስት በላይ መንግስት ደግሞ ከፈጣሪም በታች ለሀገራችን መልካሙን ነገር ይመኝልን። ስለዚህ እኛ እንደዛ አድርገን ተሰባስበን በየአካባቢያችን መገናኘት የምንችለው በምንገናኘው ቦታ በምንገናኘው አይነት ተደራጅተን እንስራ። እስኪ እንስራ፣ ሀገር ላይ እንስራ። አሁኑኑ እንጀምር። እዛ ያለና እዚህ ያለ ተገናኝተን እስቲ የሆነ ነገር ፈጥረን እንስራ። እኛ በሰው ሀገር ሰርተን ይሄን ያህል ዓመታት ኖረን ያልን ሰዎች ነን። ስለዚህ የያዝናትን በትነን ሳንጨርስ ከሰው ጋር መመሳሰል፣ ኑሮ መልመድ፣ እኛ በሰፊ ነገ እንተካለን በሚለው በሰፊ ስለለመድን ነው እዛ መኖር ሚያቅተን። ማዳመጥ አንችልም። የሆነ ቦታ እንሂድ ሲባል ወጪ በኔ ላገኘ ነው በኔ ስንል እንቆይና ያቺ ተመዛ ስናልቅ አይ አልመለስም፣ እዛው እንደ ማንኛውም ሰው ጠንክሬ እኖራለሁ ብለን ወስነን የሄድ ነው ተመልሰን ስደትን እንመኛለን። ያ ለምንድን ነው የሚሆነው? እኛ መመሳሰልን አናቅ፣ ዝምታን አናቅ። ምክንያቱም በሰፊው ለምደናል። እዚህ በሰፊው ነገ ሰርቼ ተካለሁ ያልን እዚህ በለመድ ነው እዛም ሄደን ዝምታን አናቅም። በተመሳሳይ ሁኔታ መኖር አንችልም። ስለዚህ ያ ነው የሚጎዳ እና ያለነውን ይዘን እስከ ዝም ብለን እናጥና። ከቤተሰብ ጋር ተመሳስለን እንኖር፣ ከጎረቤትን ጋር ተመሳስለን እነሱ እንደምኖሩት እናዳምጣቸው። ወጪውም ከነሱ ጋር ተመሳሳይ እናውጣ፣ ኑሮንም ተመሳሳይ እንኑር። ከዛ በኋላ አጠንተን ውጣ ውረዱን አውቀን ከዛ በኋላ ወደ ሌላ ነገር እንግባ። ለሁሉም ነገር አለው እንላለን። በኋላ ላይ ግን አለው ብለን ባደረግነው ነገር መልሰን መቆጨት ይመጣል፣ እንቆጫለን። ያ ከሚሆን ከመጀመሪያውኑ እንረጋጋ፣ እናስተውል፣ እናስብ፣ ኑሮን እንልመድ።
አይመስላችሁም? እንልመድ። ወደ ትዳር የሚገባም አይነት ከሆነ ቀስ ብለን በሰላም በፍቅር ትዳራችንም እናዳመጥ። ከቤተሰብ የምንኖር ከሆነ ከቤተሰብም ጋር በሰላም የተደማመጥን ከቤተሰብም ጋር ተመሳስለን መኖር እንጀምር። ከዛ በኋላ ያዝናትን ይዘን ወደ ሌላ ወደ ንግድም ሆነ ወደ የተለያየ ነገር ማሰቡ የተሻለ ነው አይመስላችሁም? ከዛ በየአካባቢያችን ከቀበሌ ፍቃድ ከመንግስት ድጋፍ ጠይቀን ባለንበት ቀበሌ ተደራጅተን መገናኘት የምንችል ሰዎች በየክፍለ ሀገሩም ሆነ በየከተማው በተለይ ስደት ላይ ለቆዩ እናቶች ለሌሎቹም አያስፈልግም ማለት አይደለም፣ ያስፈልጋቸዋል። በተለይ ግን እናቶች የቤተሰብ ኃላፊ የልጆች የትዳር ኃላፊ እነሱ ናቸውና የእነሱ መቃናት ማለት የግማሽ ህዝብ መቃናት ብዬ ነው የማስበው። ሌሎቹም ወጣቶችም ቢሆን ራሳቸውን ችሎ ተቃንተው ሲኖሩ ነው ትዳራቸውን መያዝ መሸከም፣ ልጅን መውለድ፣ ማሳደግ፣ ማስተማር የሚችሉት። ስለዚህ እስቲ እባካችሁ እኛ እንደራጅ። የመንግስት አካል የሆነው መንግስት እንኳን ወርዶ እኛን ለማዳመጥ ጊዜውም አይኖረውም። ከመንግስት በታች የሆናችሁ ስሙን አዳምጡን፣ ግድ የላችሁም። የምንፈልገውን ነገር ጠይቁን፣ መልስ ስጡን። እንቋቋም፣ እንደራጅ፣ እንስራ። ስደት ይብቃንና በሀገር ላይ ተንቀሳቅሰን በጉልበታችን ሰርተን እንኑር። እህቶች ይሄ ጥያቄና መንቀሳቀስ ደግሞ ከኛ ነው። እኛ ስንጠይቅ ነው ምላሽ የምናገኘው። ሳንጠይቅማ ማንም ምላሽ አይሰጥም። ምላሽን ለመስጠት ደግሞ ስጠየቅ ነው ምላሽ የምኖረው። እና እስኪ እኛ እንጠይቅ፣ እንደራጅ፣ እርስ በርስ እንወያይ፣ እንገናኝ፣ እንጠነክር። ምንም ከስደት ዓለም አይብስም። በሀገር ላይ መኖር እንልመድ አይመስላችሁም? ከቤተሰብ ጋር ከልጅ ጋር ከትዳር ጋር መኖርን ማህበራዊ ኑሮ ወጥቶ መግባትን የመሰለ ነገር የለም። ስለዚህ ስደቱን መጥፎ ነው ያልኩ አይደለም። ስደትም ብዙ ነገር አስተምሮናል፣ ብዙ ነገር አድርጎልናል። ግን ያው እስከ መጨረሻው በሰው ሀገር ሰው አይቀርም። ባወቅነው መንገድ በምንሰራው ጉልበት ሀገር ላይ ገብተን እንደ ማንኛውም ሰው ሰርተን ለመኖር ለችግርም ዝቅ ሳንል ተቋቁመን ለመኖር እንሞክር፣ እንበረታ ነው የምለው። ስለምታዳምጡኝ ሁሉ አመሰግናለሁ። ይሄ ለእኔ ሀሳብ ስለሆነ ነው። የኔ ሀሳብ እናንተን የሚጠቅማችኋል ብዬ ስላሰብኩ ነው ያጋራችሁት። ስለዚህ ስለምታዳምጡኝ አመሰግናለሁ። ሀሳባችሁን ደግሞ በኮመንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። አመሰግናለሁ።